እውነት ለመናገር ህይወታችንን ለአንዴና ለመጨረሻ ጊዜ ለመለወጥ 3 ልምዶች ብቻ ናቸው እለት እለት ማድረግ የሚጠበቅብን። አንደኛ ሰውነታችን ላይ ነው፣ ሁለተኛ አእምሯችን ላይ ነው፣ ሶስተኛ መንፈሳችን ላይ ወይ ነፍሳችን ላይ ነው። እነዚህ ሶስቱንም አንድ ላይ ኮኔክት አድርገን መኖር የምንችል ሰዎች ስንሆን ነው ህይወት የምር የሚለወጠው። የመጀመሪያው ይሄ ሰውነታችንን መንከባከብ ይገባናል፣ ማንቀሳቀስ ይገባናል። ይሄ ሰውነታችን ሊቀመጥ ወይም ደግሞ ያገኘውን ሁሉ ሊበላ ሊጠጣ አይደለም የተፈጠረው። በጣም እንክብካቤ ሊደረግለት የሚገባ መሳሪያችን ነው። ይሄም የሚሆንበት ምክንያት የሀሳባችን የምኞታችን ብሎም ጠቅላላ የማንነታችን ልክ የሚገለጥበት በዚህ መሳሪያነት ነው ወይም በሰውነታችን መሳሪያነት ነው። ስለዚህ ልንንከባከበውና የተሻለ የሆነ እንቅስቃሴ እለት እለት እንዲያደርግ ወይ ስፖርት እንዲሰራ ወይ ደግሞ የተለያዩ አይነት እንቅስቃሴዎችን ብቻ እንዲያደርግ መግፋት አለብን ወይም ደግሞ ማድረግ አለብን። ሁለተኛ አእምሯችን ነው። አእምሯችን እንደሚታወቀው ማሰብ ይችላል አይደለ? ወይም ደግሞ እንዲያስብ ነው የተሰጠን። ክሊር የሆነ ወይም ግልጽ የሆነና እኛ የምንፈልገውን ህይወት ሊፈጥር የሚችልበትን ሀሳብና ስሜት እንዲሰራ የሚያስችለውን እውቀት ያስፈልገዋል። እኛ ግን አእምሮ አለንና ማወቅ እንችላለንና ማስታወስ እንችላለንና ብለን የሚገባውንም የማይገባውንም ሀሳብ ብሎም ደግሞ መረጃዎች ሁልጊዜ እለት እለት እናስገባለን። ያ ደግሞ ህይወታችንን በጣም የተዘበራረቀ ብሎም ደግሞ የምናስበውን ማናውቅ ስሜታችን ወጣና ገባ የሆነ ያደርገዋል። ስለዚህ እለት እለት አእምሯችን የተሻለ ሀሳብን እንዲያስብና ግልጽ እንዲሆንለት አንደኛ የላይፋችንን ፓተርን እለት እለት እንዲያውቀው መዝግበን ማሳወቅ፣ የተሻለ ሀሳብ እንዲያስብ ደግሞ እንዲያነብ እንዲማር ፑሽ ማድረግ ወይም ደግሞ መግፋት ያስፈልገናል። ሶስተኛው ለነፍሳችን ነው። ነፍሳችን በመንፈሳችን በኩል ከፈጣሪ ጋር ወይ ከእግዚአብሔር ጋር መገናኘት አለባት። ያንን ስናደርግ የእግዚአብሔርን ሀሳብ ብሎም ደግሞ ባህሪ የመውረስ እድላችን በጣም ሰፊ ይሆናል። ያ ሲሆን ከዚህ ዓለም የምንፈልግ ጥገኛ የሆነን ሰዎች ሳንሆን ለዚህ ዓለም እጅግ በጣም የምናስፈልግ ሰዎች እንሆናለን። ይሄን ለማድረግ ደግሞ እለት እለት መስገድን፣ መጾምን፣ መጸለይን፣ ለሌሎች ሰዎች ቸርነት ማድረግን፣ ከተፈጥሮ ጋር መገናኘትን፣ ለእንስሶችም ለዛፉም ለሁሉ ነገር ርህራሄ ማሳየትን እለት እለት መለማመድ ህይወታችንን ለአንዴና ለመጨረሻ ጊዜ ይለውጣል። ብሎም ደግሞ ስኬት እንኳን ቢኖረን በተለያዩ ዘርፎች ሙሉነት ወይም ደግሞ ትርጉም ያለው ህይወትን እንድንኖር ያስችለናል። መልካም ጊዜ